አሰላሙ አሌይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያላችሁበት ያለ እዝነት ረህመት በረከት አይላችሁ። ልጆቼ እንዴት ናችሁ? ደህና ናችሁ ወይ? ተወዳጅ ሰላም ናችሁ? አልሐምዱሊላህ። ቪዲዮውን ከመጀመራችሁ በፊት ለቤት አዲስ ናችሁ ቤተሰብ ሆኑ። እንዲሁም ነባር ቤተሰቦች ደግሞ እንደተለመደው ላይክ እያደረጋችሁ ተከታተሉ ልጆቼ። እና ዛሬ የማሳያችሁ ባህሩን ማለት ነው። በተሄደን አካመሸን በነገራችን ላይ ዛህማ እንዳይመስላችሁ ዛህማ አለ። አይጥ ልጅ ገባሉ እኔ ተከትሎ ነው ናት ስትስሚ ገባብኝና አባይቤ እንዴት ናችሁ? ደህና ናችሁ? ከሚጋ ሰላም ነው አልሐምዱሊላህ። እና ወደ ቤተሰቦች እነዚህ ጋር አስቡት እንግዲህ ገና ምግብ ሳይደርስ ነው የተነሳ ነው ወይም የደረስ ነው ይሻላል እና ግርም ብሎች ፀሐይዋ ማለት ነው ስትጠልቅ ስብሓንላህ። እኛ ሀገር እንደዚህ ትሆናለች እንዴ? እንደዎች አላቅም ስትሆን እና ገርሞኝ እኔ ራሱ የየኋት ነበርና እና ይመስላል ማለት ነው። እዚህ ሀገር እኛ ሀገር ሀውልት እንደሚባለው አንዳንድ ነገሮች ሀውልት ካላያችሁት ምንድን ነው አላውቅም፣ ብቻ የሆነ ሰይፍ ነገር አለ። የእሱን ብቻ ትርጉም አውቃለሁ ለምን እንዲያረጉት ነው። ሂዳችን በምሽታችን ተመስላለች ልቦና ያውም ዘንድሮ በጣም ተባርዳለች እና በምሽት ይችላል እና አብዛኛው ምን የቀረጽኩት ፎቅ ምናምን ሳይሆን አረንጓዴ በጣም ወዳለሁ። ለአረንጓዴ ማቀርቦች በጣም ነው ወዳቸው። ኢትዮጵያ ነው ራሱ የሚመስለኝ እሱ ደህና ሐነንዛ አሻራ አላም ሽሩ ራሱ ሁሉ ልብልባቸው ደስ ይለኛል። ተቀም አረንጓዴ ያለ ቦታ በአብዛኛው ተቀርጾ ተፈራጁ የሚመቻችሁ ደግሞ አንዳንዴ ፈታ በሎ ቤት ናቸው አትጨናነቁ። ሀገሬ ወላሂ አሚሮ ያድሳል ማለት ነው። ምንም ነገር ባታገኙ ግን ንጹህ አየር አግኝታችሁ ትመለሳላችሁ። በተለይ ባህር ዳርቻዎች በጣም ንጹህ አየሮች አሉ፣ ንፋሶች አሉና እንደዚህ ፈታ እያላችሁ ብር ያላቸውማ ሳይክል ራሱ እየተሰራዩ ፈታ እያሉ ማለት ነው። በነገራችን ላይ የሳይክል ለጤና ጥሩ ነው ይላሉ እና እየተቃረብን ነው። ዛህማ እንዳይመስላችሁ ሲላ በጣም ዛህማ አለና ደስ ይላል። ባህር ዳርቻው አንድ ሰዓት ከተነሮች አረንጓዴማ ነው። ወይኔ ደስ ሲል ጅዳ ናት እንዴ ነው የሚያስብላችሁ። ጅዳ ናት እንዴ ነው የሚያስብለው ሀቂቃ ማለት ነው። እና ይቺ ራሱ ማለት ነው አስቃኝ ቀረጽኳት ከኋላ ያለፈችው ማለት ነው። የእኛን ሀገርን ስራ ነው የምትመስለው። እና ይቺ ራሱ ማለት ነው አሁን የዚች ትርጉም ምንድን ነው አላውቅም፣ ግራ ገብቶኛል እኔ ራሱ። እና እቺ ከኋላ ደግሞ ስራዋ ያው ድሮም በዚህ አይነት ነው እንትን የሚጠቀሙት እንደኛ ማለት ነው። እኛም ጋር ቀርቷል አሁን አልሐምዱሊላህ። እና ጅዳችን ትመስላለች ወበቋት ታምር። ቀን ላይ ግን ጭጋጓ አያስቀርጽም። ትንሽ እንደው መዝም ይደርስ አካባቢ ይሻላል። ካሜራ ማንሳት አይቻልም፣ ከባድ ነው። በምሽት ይሻላል። ይሄ ራሱ ሻሹ طيب شوية دقائق خلاص وصلنا شارع العام. انزل حجينا الحكومة توقفنا تاخذ مخالفة. انزل يلا. ايوه كنا رنقول يا مفاد كمل رنقول يا
እራት ሊበላ ፈልጎ ነበር ቶሎ እያለ ነበር እና እንደምታዩት መኪናዎቹ ስንመለስ ነው የቀረጡት። በነገራችን ላይ ስንመለስ የተረፉት ነው ይሄ እና ተወለበል እያለ ተወለበል እና እንዴት ላድርግ ዘህማ ነው እያሉ የተጨቃጨቁ ነው የሚያሳቁት። አንተ ቶሎ ስለማትነዳ ነው ይለዋል። እና ወዶች እያብሽሩ ይላልና ጋይቦን ስራውንም መለሀቅ ፈላችሁ ራሳችሁን ጠብቁ። ምግብ በሰዓት ብሉ። ሀበይቢ ውሃ በደንብ ጠጡ። ውሃ ስትጠጡ ደግሞ የጎርፎ ከሆነ እያፈላችሁ ጤና ጥሩ አይደለም። ካፈላችሁት ግን ጀርሞች ይሞታሉ። እያፈላችሁ እና አረንጓዴ ቦታዎችን በደንብ ይዋችሁ። ደስ ዛፎቹ ሲያምሩ፣ ይሄ ደግሞ ብዙ አልታየም እንጂ ባንዲራው በጣም እና ያው በጣም እየሮጠ ስለሆነ ብዙ ጥረት ላይ ኖረች ካሜራው የዚህ ትርጉም ራሱ አላውቅም። ዝም ብዬ ማየት ብቻ ሆነ። ይችስ ምንድን ናት? የሆነ አደባባይ ላይ የሚተከሉ ነገሮች ቅርሶች በትርጉም ነው፣ ትርጉም አላቸው። የምታውቁ ታውቃላችሁ፣ የማታውቁ ደግሞ እኔ ቤተሰብ እየገረማችሁ ማየት ነው። ይቺ ደግሞ ረመዳንን የምታስመለክት መሰለች እንደ ፋኑስ ነገር ነው። እና ሰፈራችሁንም እስኪፈልጉ ሰፈራችሁን አያችሁ፣ አየ ሸረፊ አየ መንት እኔ ብዙ እያገኘ አየ እኔ በጣም ደስ የሚለው ነገር አረንጓዴ እና ይህ አረንጓዴ ደግሞ የነሱ ማለት ነው ያው ባህር ዳር ስለሆነ እንደገና ውሃ ስለማያቋርጡበት እንደኛ ሀገር አይደርቅም። እኛ ሀገር ያው ባህርና በልግ ሲዘንብ ነው አይደል አረንጓዴ በጣም እዚህ ሀገር ደግሞ ባህር ዳር ስለሆነ አረንጓዴ ነው ሁልጊዜ። እና ወዶችዬ ለነበር ቆይታችሁ በጣም አመሰግናለሁ። ኑሩልኝ ሀባይቢ ላይ ያበርታችሁ። እና የዛሬው ቪዲዮ ይህን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነበር። ሰላም يصير أنا أصلا دائما أشيل مرة واحدة خلوتي طيب كله انت كمان اعطيني كل ما قد ما تكلم اديني اما تبغى